በዚህ ክረምት ማድረግ ከምንችላቸው በጣም ብዙ ነገሮች አንደኛው እንደ ዘማሪ እንደ ኳየር በዝማሬ አገልግሎት ውስጥ እንደሚያገለግል ሰው መማር፣ የድምጽ ልምምድ ትምህርቶችን በቮካል ኤክሰርሳይዝ ዙሪያ ሰፋ ያሉ ስልጠናዎችን መውሰድ፣ ራሳችንን በዚህ አቅጣጫ ማሳደግ ነው አይደለ? ስለዚህ ኳየሮች፣ ዘማሪዎች፣ ሶሎ ዘማሪዎች፣ ወርሺፕ ሊደሮች የሆናችሁ ሰዎች በዚህ ክረምት ሰፋ ያለ ስልጠናዎችን አዘጋጅተናል። ስለዚህ ይህ በጣም ደስ የሚያሰኝ መልካም ዜና እንደሆነ አስባለሁ። ስለዚህ ይህንን ስልጠና መውሰድ የምትችሉባቸውን 3 መሰረታዊ የሆኑ የዚህ ስልጠና መውሰድ የሚቻልባቸው አማራጮች አሉ። ዛሬ ልነግራችሁ ነው የመጣሁት። ዘማሪ ሄኖክ እባላለሁ። ይሄ ፕሮግራም እየተላለፈ የሚቀርብላችሁ ከክናንያ የመዝሙር አገልግሎት ነው። ይሄ ቻናል በዝማሬ አገልግሎት ዙሪያ ቴክኒካዊና መንፈሳዊ ፓርት ላይ የምንማማርበት የምንመካከርበት መንፈሳዊ ቻናል ነው። ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ ብታደርጉ ትጠቀማላችሁ ብዬ አምናለሁ። የደወል ምልክቷን በመጫን ደግሞ ቤተሰብ እንድትሆኑ ይህንን ላሳስባችሁ እወዳለሁ። ዛሬ እንግዲህ ቮካል ኤክሰርሳይዝ ለመማር ፈልጋችሁ ነገር ግን ምን አይነት አማራጮች አሉ ብላችሁ ለምትጠይቁ ሰዎች 3 መሰረታዊ የሆኑ አማራጮችን ልነግራችሁ ነው የመጣሁት። የመጀመሪያውና አንደኛው አማራጭ ምንድነው? በአካል በመገኘት መሰልጠን ለምትችሉ ሰዎች ወይም ፍላጎቱ ላላችሁ ሰዎች እንግዲህ በአካል እያሰለጠንን እንዳለ ይታወቃል። 2ኛ ዙር ስልጠናችንን ጨርሰን ወደ 3ኛ ዙር እየተሸጋገረን የምንገኘው። ስለዚህ በአካል በተለይ አዲስ አበባ ላላችሁና በአካል መታችሁ መሰልጠን ለምትችሉ ሰዎች ወይም ፍላጎቱ ላላችሁ ሰዎች ስክሪኑ ላይ በምትመለከቱት ስልክ ቁጥር ብትደውሉ በአካል ተገኝታችሁ ይህንን ስልጠና መውሰድ እንደምትችሉ ይህንን ላሳስባችሁ እወዳለሁ። ይህ ስልጠና በጣም ጠቃሚ ነው። ለ3 ወር የሚቆይ በጣም ጠቃሚ የሆነ የስልጠና ጊዜ ነው። በዚህ ስልጠና ውስጥ የሚካተቱ ሰፋ ያሉ በቮካል ኤክሰርሳይዝ ዙሪያ የምናነሳቸው ሀሳቦች አሉ። በጣም ጠቃሚ ነው። እንደ ክርስቲያን ደግሞ የምታገኟቸው መንፈሳዊ የሆኑ ጠቃሚ ሀሳቦችንም በዚህ ስልጠና ውስጥ የተካተቱ ስለሆነ ብትመጡ በተለይ ዘማሪዎችና በዝማሬ አገልግሎት ዙሪያ ልብ ላላችሁ ወይም ማገልገል ጌታን መዘመር ለጌታ ለምትፈልጉ ሰዎች በጣም ጥሩ ዕድል እንደሆነ አስባለሁ። ብዙ ሰዎችም እየተጠቀሙ እንደሆነ ይነግሩኛል። ስለዚህ ኑና አብረን እንማር። ስክሪን ላይ ባለው ስልክ ቁጥር በመደወል መመዝገብና ይህንን ስልጠና መውሰድ ትችላላችሁ ማለት ነው። ሁለተኛው የስልጠና መንገድ ደግሞ ከአዲስ አበባ ውጭ ወይም ደግሞ ከኢትዮጵያ ውጭ ለምትገኙ ሰዎች እንግዲህ በርቀታችሁ ባላችሁበት የቦታ ርቀት አማካኝነት መታችሁ ከኛ ጋር ይህን ስልጠና መውሰድ ለማትችሉ ሰዎች ባላችሁበት ቦታ ሆናችሁ ኦንላይን ስልጠና መውሰድ የምትችሉባቸው አማራጮች አዘጋጅተናል። በዚህም እየተማሩ ያሉ ተማሪዎች አሉ። ይሄ እንግዲህ በሚመቻችሁ ቀንና ሰዓት እናንተ በተመቻችሁ ሁኔታ ውስጥ ሆናችሁ መውሰድ የምትችሉት የስልጠና አይነት ስለሆነ ይህንንም ስክሪን ላይ በምትመለከቱት ስልክ ቁጥር በመደወል ኮንታክት ብታደርጉኝ ዲቴል ያለውን ኢንፎርሜሽን ተነጋግረን ይህንን ስልጠና መውሰድ እንደምትችሉ ይህንንም ደግሞ ለነግራችሁ ነው በፊታችሁ የመጣሁት። ይሄ እንግዲህ ከአዲስ አበባ ውጭም ለሆናችሁ ወይም ደግሞ ከኢትዮጵያ ውጭም ለሆናችሁ ሰዎች በደንብ ይጠቅማችኋል ብዬ የማስብ ነው። እንዲሁም ደግሞ አዲስ አበባ ውስጥ ሆናችሁ በስራ በተለያየ መልኩ በጣም ውጥር ላላችሁና ያላችሁን ጊዜ ባላችሁበት ቦታ ወይም በቤታችሁ ሆናችሁ መጠቀም ለምትፈልጉ ሰዎች ይጠቅማችኋል ብዬ የማስበው ሐሳብ ነው ማለት ነው። 3ኛውና የመጨረሻው ደግሞ እንደ ቤተክርስቲያን በተለይ ይሄ የያዝነው አሁን ክረምት በጣም እንደ ቤተክርስቲያን በጣም ስልጠናዎችን ብታዘጋጁበት የሚጠቅም ጊዜ ነው። በደንብ ሰፊ ጊዜ በተለይ ወጣቶች ሰፊ ጊዜዎች ይኖሯቸዋልና ስለዚህ እንደ ኳየር እንደ ወርሺፕ ቲም ስልጠናዎችን አዘጋጅታችሁ ባላችሁበት ቦታ በመምጣት ስልጠናዎችን እንደሰጣችሁ የምትፈልጉ ሰዎች ደግሞ ወይም የምትፈልጉ ቤተክርስቲያናት ካላችሁ ይህን የምትመለከቱ መሪዎችም ካላችሁ ወይም ደግሞ የኳየርስ የወርሺፕ ሊደርስ የሆናችሁ ሰዎች ካላችሁ ኮንታክት ብታደርጉኝ የስልጠና ጊዜያቶችን አመቻችታችሁ ሙሉ ቀን ሊሆን ይችላል እናንተ በሚመቻችሁ ጊዜ እየመጣው ባላችሁበት ቦታ በተለይ አዲስ አበባ ውስጥ ያላችሁ ወይም በአዲስ አበባ ዙሪያ ያላችሁ ስለዚህ መጥቼ ማሰልጠን እችላለሁ ያሰለጠንኩም ስለምገኝ ማለት ነው። ስለዚህ ይሄም ትልቅ ኦፖርቹኒቲ ነው። ይሄንን ግልጽ አድርጌ የምነግራችሁ ለምንድን ነው? አንዳንድ ሰዎች እንደዚህ አይነት ኦፖርቹኒቲ እድል እንዳለ አያስቡም ማለት ነው። ስለዚህ ይህንን እንግዲህ ላስታውሳችሁ ነው። ይሄም እድል አለ ማለት ነው። ስለዚህ በዚህ ማቅጣጫ መጥቼ ላገለግላችሁ አም ሬዲ በጣም ደስ ብሎኝ ያላችሁበት ቦታ መጥቼ ማሰልጠን እችላለሁ። ከመሪዎቻችሁ ጋር ተነጋግራችሁ በስነ ስርዓት ደውላችሁልኝ
ጊዜዎችን ሰዓቶችን ተነጋግረን መጥቼ ማሰልጠን እችላለሁ። ስለዚህ እነዚህ ሶስቱ አማራጮች በጣም ጥሩ ናቸው ማለት። ስለዚህ በዚህ አቅጣጫ ራሳችሁን በዝማሬ አቅጣጫ ራሳችሁን ስለ አምልኮ፣ ስለ ቮካል፣ ቴክኒካል ስለሆኑ ስፒሪቹዋል ስለሆኑ በተለይ በዝማሬ አገልግሎት ዙሪያ ስለሆኑ ነገሮች ላይ ራሳችሁን ለማሳደግ ከነዚህ ከሶስቱ አማራጮች አንዱን አትሊስት መጠቀም ትችላላችሁ ማለት ነው። ስለዚህ ሰፋ ያለ እድል እግዚአብሔር ሰጥቶናል ማለት ነው። ስለዚህ ብትደውሉልን ከነዚህ ከሶስቱ አማራጮች በሚመቻችሁ መንገድ ብትደውሉልኝ እንግዲህ ስልጠናውን መውሰድና ይህንን እድል መጠቀም ትችላላችሁ ማለት ነው። ስለዚህ እንግዲህ ጥሩ ነገር አግኝታችኋል፣ ጥሩ ነገር ሰምታችኋል ብዬ አስባለሁ። በተለይ ዘማሪዎች፣ ኳይሮች በዝማሬ በወርሺፕ ቲም ውስጥ እያገለገላችሁ ላላችሁ ሰዎች ትልቅ መነሳሳትን እና ትልቅ እውቀት የምታገኙበት የምታተርፉበትም እድል እንደሚሆን አስባለሁኝ፣ አምናለሁኝ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። ይሄ ቪዲዮ ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ደግሞ ሼር ብታደርጓቸው እኔም ደስ ይለኛል፣ ሰዎች የሚጠቀሙበታል ብዬ አስባለሁ። ይሄ እንግዲህ እንደምታውቁት ክናንያ የመዝሙር አገልግሎት ነው እየተላለፈ የሚቀርብላችሁ። ይህን ቻናል ሰብስክራይብ ብታደርጉ ዘወትር በዚህ ቻናል የሚለቀቁ መንፈሳዊና ቴክኒካዊ በዝማሬ አገልግሎት አቅጣጫ ላይ የምንሰራቸውን ቪዲዮዎች ታገኛላችሁ፣ ትጠቀሙባቸዋላችሁ ብዬ አስባለሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። ማንኛውም ሀሳብና አስተያየት ካላችሁ በኮሜንት መስጫው ላይ ልትሰጡኝ ትችላላችሁ። በኢሜይልም ልትጽፉልኝ ትችላላችሁ። ኮንታክትም ልታደርጉኝ ትችላላችሁ። ቴንክ ዩ ሶ ማች። መልካም ይሁንላችሁ። ኔክስት በሌላ ቪዲዮ እንገናኛለን። ተባረኩ። ባይ